በካሬ 75,000 ብር 100% ያለቀ አፓርትመንት ለቡ ሙዚቃ ሰፈር ላይ ይዤላችሁ መጥቻለሁ። አዲስ የሆናችሁ ማለዳ ሆምሶች እንባላለን። ዛሬ 100% ያለቀ መሀል ለቡ ሙዚቃ ሰፈር ላይ ባለ ሁለት መኝታዎች በካሬ 75,000 ብር ከ8.7 ሚሊዮን ብር ሙሉ ክፍያ ጀምሮ ለቡ ሙዚቃ ሰፈር ላይ ይዤላችሁ መጥቻለሁ። በዚህ አጋጣሚ ዛሬ መሪ ፖድካስት ላይ የጊፍት ሪል ስቴት ባለቤት የዛሬ 40 ዓመት 30 ዓመት በደርግ ጊዜ ነው አንድ ሱቅ እስከ 20 ሺህ ብር እየገዙ እንደነበረ ሲናገሩ ሰምቻለሁ። አፓርትመንት ቤቶች በዛ ሰዓት 30 ሺህ ብር 25 ሺህ ብር እየተሸጡ እንደነበረ ሰምቻለሁ። ዛሬ ግን አፓርትመንት ቤቶች ከ15 ሚሊዮን ብር በላይ እንዲሁም ከ20 ሚሊዮን ብር በላይ ነው እያገኘን የምንገኘው ያለቁ አፓርትመንት ቤቶች ነውና አሁን ላይ በዚህ ዋጋ በ8.7 ሚሊዮን በ10 ሚሊዮን እንዲሁም በ12 ሚሊዮን ብር አፓርትመንት ቤት ማግኘት በጣም ከባድ እንደሆነ እናውቃለን። ነገር ግን ሮያል ሪል ስቴት መሀል ለቡ ሙዚቃ ሰፈር ላይ ጥንቅቅ ተደርገው በሰሚ ፊኒሽድ ያለቁ አፓርትመንት ቤቶችን ከ8.7 ሚሊዮን ብር ሙሉ ክፍያ ጀምሮ ባለ ሁለት መኝታዎችን ይዘን መተናል። ይሄ ድል እንዳመልጣችሁ ለማለት ነው። የዛሬ 3 እና የዛሬ 10 ዓመት አፓርትመንት ቤቶች 30-40 ሚሊዮን እየተሸጡ መምጣታቸው የማይቀር ነው። አሁን ላይ ኢንቨስት ማድረግ የምትፈልጉ ሰዎች እታች ባሉ ቁጥሮች እየደወላችሁ ቤቶችን ማየት መጎብኘት ትችላላችሁ። አሁን የሚገኘው 163 ካሬ ላይ ነው። ለቡ ሙዚቃ ሰፈር ላይ የሚገኘው አፓርትመንት ነው። ይሄ ባለ ሁለት መኝታ በጣም ሰፊ የሆነ ባልኮኒ ያለው እንደምታዩት ሰፊ የሆነ ባልኮኒ ያለው ለቡ በደንብ የደመቀች የመጣች የምትገኝ አካባቢ ናት። ለቡ ስታር የሕክምና ማዕከል እና አሹ ስጋ ቤት እነ ፍቅሬ ኮንስቶኛ የእምነት ተቋሞች የተለያዩ ሱፐርማርኬቶች እነ ጋራ ማርት ቫርሌኖ አፓርትመንት ቤቶች የሚገኙበት አካባቢ ናት። አሁን ላይ ብዙ ሰዎች ለመኖሪያነትም ለኢንቨስትመንትም እየመረጧት ያለች አካባቢ ናት። እዚህ አካባቢ ላይ ባለ ሁለት መኝታውን አብራችሁን ተከታተሉ። ይሄ ባለ ሁለት መኝታው 163 ካሬ ዋናው ሊቪንግ ኤሪያ እና ዳይኒንግ ኤሪያው ነው። በጣም ሰፊ የሆነ ሳሎን ነው ያለ። እንደምታዩት እዚህ ጋር የሊቪንግ ኤሪያውን ስፔስ ማድረግ እንችላለን። እዚህ ጋር ቲቪ ስታንዱን አድርገን ሶፋውን መጠቀም እንችላለን። ፈረስ የሚያስጋልብ አፓርትመንት ነው ይላችሁ የመጣሁት። ብዙ ሰዎች ይሄን አፓርትመንት በጣም ይወዱታል። ከውጭ ስንገባ ከውጭ እንደመጣን በር አለ። ከበሩ ፊት ለፊት ደግሞ የጫማ መደርደሪያ ይኖረዋል ማለት ነው። ከሱ በተጨማሪ እዚህ ጋር ደግሞ ኦፕን ኪችን ይኖረናል ማለት ነው። እንደናንተ ምርጫ ክሎዝ ኪችን ማድረግ ትችላላችሁ። ቆንጆ ተደርጎ የተሰራ ያለ አፓርትመንት ነው። ሳሎኑን ብዙ ሰዎች ይወዱታል። ከሱ በተጨማሪ እዚህ አፓርትመንት ላይ የሸጥኩላቸው ደንበኞቼ የዛሬ 1 ወር ወይም የዛሬ ኦልሞስት ወደ 20 ቀን አካባቢ ነው የሸጥኩለት ደንበኛዬ ይሄን ቤት ባለ 3 መኝታ አድርጎታል። ይሄ የልጆች መኝታ በጣም ሰፊ ከመሆኑ የተነሳ እናንተ 2 መኝታ ክፍል ማድረግ ትችላላችሁ። ፓርቲሽኑን ለሁለት ከፍላችሁት ማለት ነው። እንደምታዩት በደንብ ብርሃን እናገኛለን። ምንም አይነት የብርሃን እጥረት የለውም። መስኮት ሰርተንለታል። እንደምትመለከቱት በደንብ ንፋስ እናገኛለን። የተፈጥሮ ብርሃን ቤቶቹ በደንብ ያገኛሉ ማለት ነው። ይሄን ቤት እናንተ በካሬ 75,000 ብር ገዝታችሁ የግላችሁ ማድረግ ትችላላችሁ። ሙሉ ክፍያው 12.200,000 ብር ነው። በ12 ሚሊዮን ብር ለቡ ላይ ያለቀ አፓርትመንት የግላችሁ ማድረግ ትችላላችሁ። ይሄ እንደምትመለከቱት የልጆቹ የጋራ መታጠቢያ ክፍል ነው የሚሆነው ማለት ነው። ከሱ በተጨማሪ ማስተር ቤድሩሙ ብዙ ሰዎች እየተደነቁበት ያለው ማስተር ቤድሩም ነው ያለን። እዚህ ጋር በሩን እንዘገለታለን። ለብቻው ማስተር ባዝሩም አለው። እዚህ ጋር ጫማ መደርደሪያ ስፔስ ማድረግ እንችላለን። ከሱ በተጨማሪ ይሄ ማስተር ቤድሩም ሌላ ቦታ ላይ ሳሎን መሆን የሚችል ማስተር ቤድሩም ነው ያለን ማለት ነው። በጣም ሰፊ የሆነ ማስተር ቤድሩም ነው ያለን። ሙሉ ለሙሉ ይሄን እንደ ቁም ሳጥን መደርደሪያ ወይም እንደ ክሎሴት ማድረግ ትችላላችሁ ማለት ነው። በዚህ ጋር በደንብ ብርሃን እናገኛለን። የጠዋት ፀሐይ እናገኛለን። አሪፍ ሎኬሽን ላይ የሚገኘው ይህ አፓርትመንት ይሄን በካሬ 75,000 ብር መሀል ለቡ ላይ ከ12 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። አነስ የሚል ካሬ የምትፈልጉ ከሆነ ደግሞ 107 ካሬ እና 116 ካሬ ከ8.700,000 ብር ሙሉ ክፍያ ጀምሮ መሀል ለቡ ላይ እዚህ ህንፃ ላይ እየሸጥን እንገኛለን። G+6 ነው ይህ አፓርትመንት። ሙሉ ለሙሉ እኛ በሰሚ ፊኒሽድ እያስረከብን እንገኛለን። አንድ ሊፍት አለው። እንዲሁም 36,000 ታንከር ውሃ ይኖረዋል።
በፍሎር ወደ 3 ቤት ነው የሚኖረው። ይህን አፓርትመንት የግላችሁ ለማድረግ ከታች ባሉ ቁጥሮች መደወል ትችላላችሁ። የቤት መረጃ ከፈለጋችሁ ዋትስአፕ ላይ ኮመንት ማድረግ ትችላላችሁ፣ መደወል ትችላላችሁ፣ አስተያየታችሁን መጻፍ ትችላላችሁ። ለቡ ላይ 107ቱ እንደነገርኳችሁ በ9 ሚሊዮን ብር ነው። 116ቱን ደግሞ በ8.7 ሚሊዮን ብር ሙሉ ክፍያ እየሸጥን እንገኛለን። ዘሚካኤል ብላችሁ ታች ባሉ ቁጥሮች መደወል ትችላላችሁ። ያለቁ ቤቶችን ጀርመን ላይ፣ ለቡ ላይ፣ የተለያዩ አካባቢ ላይ እኛ ጋር ማግኘት ትችላላችሁ። አብሬያችሁ ስለነበርኩኝ አመሰግናለሁ። መልካም ቆይታ። ቸርን ሰንብት።